የዛሬው ይለያል። በቫይታሚን በጣም የበለጸገ ነው። ፀጉሬ አላድግም፣ ተበጣጠሰ፣ ተሰባበረ፣ መንታ አስቸገረኝ፣ ፎሮፎር ለማንኛውም አይነት ፀጉር የሚሆን ነው። ለውጡን በጣም ትገርሙበታላችሁ። ልዩ የሆነ ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ሰላም ሁኑልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዓል እንዴት አለፈ? እኛ ጋር ሰላም ነው እግዚአብሔር ይመስገን። በአሁኑ ደግሞ ልታጠብ ስል የምቀባው ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉኝ። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱኝ ሁሉ በጣም ነው የማመሰግነው። አሁን ወደ ቪዲዮ አቀባቡን አሳያችኋለሁ። አብራችሁን ተከታተሉ። የሚያስፈልገን ነገር አንድ ኦሊቬራ ጄል ፍሬሹ ነው። አጥቤዋለሁ። ከዛ በሚመቻችሁ መንገድ ተቆራርጡታላችሁ። እኔ እንደዚህ ቆርጬዋለሁ። እሾኩን ቀስ አድርጋችሁ አውጡት። ትንሽ ቪዲዮን ፈጠን አድርጌዋለሁ። ከዛ ቢጫ ነገሩን ማስወጣት አለብን። እሱን ቀስ አድርገን ከፈለጋችሁ የተወሰነ ደቂቃ ውሃ ውስጥ አድርጋችሁ ማቆየት ትችላላችሁ። እኔ ግን እንደዚህ አድርጌ በሶፍት ከጠረኩት በኋላ እንደሚመቸኝ አድርጌ ጄሉን አወጣዋለሁ። ቀይ ሆኗል። ቀይ የሆነበት ምክንያት ምንድነው? ፍሪጁ ስላስቀመጥኩት ነው። እና እንደዚህ አድርጌ ጄሉን በደንብ አድርጌ አወጣዋለሁ። እናንተም በሚመቻችሁ ወይ በቢላ በማንኛውም ነገር ማውጣት ትችላላችሁ። በጣም ብዙ ጠቀሜታ ያለው። ይሄን ማግኘት ካልቻላችሁ ደግሞ ተዘጋጅቶ የሚሸጥ አለ። ከዚህ በፊት የሰራሁት ለፊት የሰራሁት አለ። እሱ ላይ ሄዳችሁ ማየት ትችላላችሁ። በጣም ኦሊቬራ በጣም በብዙ ነገር እየተጠቀሙበት ነው። ለጤና ለመብላት ራሱ በጣም አሪፍ ነው። እኔ እንደዛ አድርጌ እስካሁን ለምግብ አልተጠቀምኩበትም። ከታች ሙዝን የተጠቀምኩት። ሙዙን ቪዲዮ የቀረጽኩ መስሎኝ ነበረ። አይደለም። ይሄን አንድ ላይ እንፈጨዋለን። እዛ እንደዚህ ከፈጨን በኋላ በምንፈልገው ነገር ማጥለል እንችላለን። እዚህ ጋር እንደምታዩት ከለሩ ራሱ ፒንክ ሆኗል። እንደዚህ በእናንተ በማጥለያ ማድረግ ትችላላችሁ፣ ችግር የለውም። እኔ በነጠላ ነው ያደረኩት። ምክንያቱም ምንድነው ስንታጠብ እንዳያስቸግረን ነው። የሙዙ ወይን ሰፈፍ ስለሚኖረው እሱን ነው የተጠቀምኩት። እንደዚህ አድርጌ በደንብ አድርጌ ካጠለልኩት በኋላ ለመቀባት ዝግጁ እናደርገዋለን። እንደዚህ አጥልየዋለሁ። አያችሁት? እዚህ ጋር ሰፈፍ አለው። ይሄ ነው ስንታጠብ እንዳያስቸግረን ነው። ከዛ እዚህ ጋር ከጠለልን በኋላ እዚህ ጋር ማሳያችሁ ኮኮናት ኦይል ነው። ኮኮናት ኦይል ለፀጉራችን በጣም አሪፍ ነው። ፀጉራችን እንዳይጎዳ እንዳይበጣጠስ፣ ፎሮፎር እንዳይዘን ይረዳል። 2 ማንኪያ እጠቀማለሁ። በጣም ፀጉራችን ጠንካራ ያማረ ሆኖ እንዲያድግ ይረዳናል። ሽታ የሌላቸው ኮኮናት ኦይልም ማለት ተቀብተን ብንተወው ምንም ችግር የለውም። በጣም አሪፍ ነው ኮኮናት ኦይሉ። እናንተ የሚመቻችሁን ቅባት መጠቀም ትችላላችሁ። እዚህ ጋር ደግሞ ኤክስትራ ቨርጂን ኦሊቫ ኦይል ነው። ለፀጉራችን እድገት፣ ለጤና፣ ለሁሉም ነገር ይጠቅማል። 2 ማንኪያ እጠቀማለሁ። በብዙ ነገር የበለጸገ ነው። ንጥረ ነገር አለው፣ ፋቲ አሲድ አለው፣ አንቲኦክሲዳንት አለው። በጣም አሪፍ ነው። ኦሊቫ ኦይል ቅባቶች ሁሉ የምንሰራበት ነው። ለጤናም ለብዙ ነገር ለቆዳችንም ለፀጉራችን እድገት በጣም አሪፍ ነው። እዚህ ጋር ደግሞ ቫይታሚን ኢ አለ። ቫይታሚን ኢ ደግሞ በጣም ለቆዳ ለጤና ለማንኛውም አይነት ይሆናል። እናንተ ግን የሁሉ መጠቀም የለባችሁ። ቤት ውስጥ ባለው ነገር መጠቀም ትችላላችሁ። በጣም አሪፍ ነው። ከዛ ይሄን ሁሉ ካረኩ በኋላ በደንብ አድርገን እናደባልቀዋለን። በደንብ ካደባለቅ ነው በኋላ ለመቀባት ዝግጁ ይሆናል ማለት ነው። እና የተለያየ አይነት ነገር አለ በውስጡ። የሚጎዳ ነገር የለውም። ሁሉም በናቹራል ነገር ነው የምናዘጋጀው የምንቀባው። ጉግል ላይ ሰርች ማድረግ ትችላላችሁ። በጣም አሪፍ ነው። ፀጉራችን ደግሞ ምግብ ያስፈልገዋልና እዛ እንደዚህ አድርገን ካዘጋጀሁት በኋላ በሚመቸን እቃ ላይ እንገለብጠዋለን። ለመቀባት በእጃችን ማድረግ እንችላለን። ካለን ደግሞ እንደዚህ ቦትሎች ካሉን በሃይላንድም አድርገን ሃይላንዱን ቀዳዳውን በስተን መጠቀም እንችላለን። ለመቀባት እንዲመቸን ነው እንጂ ሌላ ምንም
ችግር የለውም። እንደዚህ አድርጌ አንዱ ይበቃኛል። ለእኔ ግን ያው ለልጄም ለወንዶቹም እቀባቸዋለሁ። ይሄ ለወንድም ለሴቶችም የሚሆን ነው፣ ለልጆችም የሚሆን ነው። በጣም አሪፍ ነው። ሞክሩትና ለውጡን ታዩበታላችሁ። በጣም አሪፍ ነው። ፀጉሬ ተበጣጠሰ፣ ተሰባበረ፣ አስቸገረኝ ለምትሉ፣ ብዛት የለውም ለምትሉ በጣም በጣም አሪፍ ነው። እዚህ ጋር እየቀባሁት ነው ወንድ ልጄ። እኔም ለመቀባት በዚህ ሳምንት ያዘጋጀሁት እሁድ ነው። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የዶላር ምልክት በመጫን አዳዲስ ምለቀው ቪዲዮ ይደርሳችኋል። ይኸው ለመቀባት ተመልሼ መጥቻለሁ። ፀጉሬን 2 ቦታ ሰርቼው ፍሪዝ ነበር። እኔ ያለ ምንም ነገር ፀጉሬን አልታጠብም። ያው እንደዚህ እያረኩ ቅዝቃዜው እንዴት ደስ እንደሚል ጭንቅላታችሁ እንዴት ራስ እንደሚል ብታዩ በጣም አሪፍ ነው። በዛ ላይ ደግሞ ፀጉራችንን ምግብ ያስፈልገዋል። ምግብ ሆዳችን እንደሚርበን ፀጉራችንም የዛን ያህል ነው የሚርበውና ስንቀባ ቆዳችንም ጫፉንም በደንብ አድርገን መቀባት አለብን። የእውነት ለውጡን ብዛቱን እናንተ ራሱ እያያችሁ ማመን ትችላላችሁ። በጣም ለውጡ ልነግራችሁ አልችልም። ፀጉሬ ላይ ያለው ለውጥ ብዛቱ ሁሉ ነገሩ በጣም አሪፍ እየሆነ ነው። የእናንተም እንደዛ እንደሚሆን ተስፋ አደርጋለሁ። ይሄ ለልጆችም ለወንዶችም ለማንኛውም አይነት ፀጉር ይሆናል። በተለይ ሳሳብኝ ተበጣጠሰብኝ ለምትሉ ሰዎች በጣም አሪፍ ነው። መንታ ፀጉር ላለባችሁም እንዲሁም ጫፍ ጫፉ ስስ ለሆነ በጣም አሪፍ ነው። ለቆዳ ለሁሉ ነገር ነው የሚጠቅመው። እዚህ ጋር የተጠቀምኩት ኦሊቬራ ሙዝ እሬት ማለት ነው። ኦሊቬራ ኮኮናት ኦይል፣ ኦሊቬራ ኦይል ቫይታሚን ኢ ነው። ኦሊቬራም በውስጡ ቫይታሚን ኤ፣ ኢ፣ ሲ የበለጸገ ነው። ፀጉራችን ጠንካራ ያማረ እንዲሆን ያደርጋል። ፎሮፎር ይከላከልልናል። ከተጎዳ ደግሞ ወደ ቦታው እንዲመለስ ያደርጋል። ፀጉራችን ለእድገትም በጣም አሪፍ ነው። ሙዝም በውስጡ የተለያየ አይነት ቫይታሚን የበለጸገ ነው። ፖታሲየም፣ አንቲኦክሲዳንት በቃ ልነግራችሁ አልችልም። እና ፀጉራችን ጠንካራ ሆኖ እንዲያድግ ስለሚረዳ ሁሉም የየራሱ አንድ ላይ ሲሆን በጣም አሪፍ ነው የሚሆነው። ፎሮፎርም ይከላከልናል። በተለይ ፎሮፎር ላለን ሰዎች ደግሞ በጣም አሪፍ ነው። ተጠቀሙበት። የእውነት ነው የምላችሁ። በዛ ላይ ደግሞ ጉግል ላይ ሰርች አድርጋችሁ ብትጠቀሙ ምንም የሚጎዳ ነገር የለውም። ከጉዳቱ ጥቅሙ ነው የሚበልጠውና ተጠቀሙበት። ፀጉራችሁን ተንከባከቡበት። የእውነቴን ነው የምነግራችሁ። እኔ በጣም ደስ እያለኝ ነው ለእናንተ ሼር ማረጋችሁ። በዛ ላይ እኔ የጠቀመኝን ነገር ነው ለእናንተ ሼር ማረጋችሁ። በዛ ላይ እየተጠቀምኩኝ ስለሆነ እናንተ ሞክሩት። የልጄ ፀጉር ራሱ ልዩነቱ ልነግራችሁ አልችልም። ብዙ ጊዜ እሺ ስለማትለኝ ነው ቪዲዮ ላይ ማላወጣት እንጂ በጣም የሷ ራሱ ለውጡ ልነግራችሁ አልችልም። እና ሞክሩት። ከዛ እንደዚህ ከተቀባው በኋላ ለ1 ሰዓት ወይ ለ30 ደቂቃ ቆይቼ እታጠባለሁ። ሁሌ እንደማረገው ቅባት ቀባዋለሁ። ከታጠብኩ በኋላ ሻምፖ ኮንዲሽነር አታብዙ። ለአሁኑ ያዘጋጀሁላችሁ ቪዲዮ ይሄ ነው። ኮሜንት ላይ አስተያየታችሁን ስጡኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እወዳችኋለሁ።